እጁ ደግሞ የእግር ኳስን ዓለም የያዘ ድንቅ ታዳጊ ገና በ16 ዓመቱ የአውሮፓን ግዙፍ ተከላካዮች እንደ ሕፃን ያጫወታቸው የሊዮ ሜሲን መንፈስ በባርሴሎና ሜዳዎች ላይ ዳግም የዘራው ይህ ልጅ ማን ነው? ዛሬ ስለ እግር ኳሱ አዲስ ንጉሥ ስለ ላሚን ያማል አስገራሚ ጉዞ እናወራለን። ይህ የእግር ኳስ ድብቅ ታሪኮችን የምንዳስስበት ፕሮግራማችን ነው። ይህንን አስገራሚ ታሪክ እስከ መጨረሻው አብራችሁን እንድትከታተሉ እየጋበዝን ሜዳ ላይ ስቶሪን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ላሚን ያማል ናዝራዊ ኤባና የተወለደው በስፔን ካታሎኒያ ቢሆንም በደም ስሮቹ ውስጥ የሞሮኮና የኢኳቶሪያል ጊኒ ደም ይፈሳል። ገና በ7 ዓመቱ ታዋቂውን የባርሴሎና አካዳሚ ላሜሲያን ሲቀላቀል አሰልጣኞች አንድ ነገር ተረድተው ነበር። ይህ ልጅ ተራ ተጫዋች አይደለም። ኳስ እግሩ ስር ስትሆን የሚታየው መረጋጋትና ብስለት የዓመታት ልምድ ካላቸው አንጋፋ ተጫዋቾች ጋር ይስተካከላል። ያማል ታሪክ ሲሰራ ግን ድንቅ የሚያደርገው ፍጥነቱ ነው። በ15 ዓመቱ ለባርሴሎና ዋናው ቡድን በመሰለፍ የክለቡ ታሪክ ትንሹ ተጫዋች ሆነ። የሚገርመው ግን ያማል ለክለቡ ወሳኝ ጨዋታዎችን አድርጎ ወደ ቤቱ ሲመለስ የነበረው ፕሌይስቴሽን ለመጫወት ሳይሆን የነገውን የትምህርት ቤት ፈተና ለማጥናት ነበር። አዎ በአውሮፓ ዋንጫ ላይ በቢሊዮኖች ፊት እየተጫወተም ቢሆን የትምህርት ቤት የቤት ስራውን መስራት አልረሳም ነበር። ሰኔ 2024 የዓለም አይን ስፔን ላይ በነበረበት ወቅት ያማል ዓለምን አነጋገረ። በግማሽ ፍጻሜው ላይ በፈረንሳይ መረብ ላይ ያስቆጠራት ያቺ አስገራሚ ጎል እድሜው ገና 16 ዓመት መሆኑን ለብዙዎች አስረስታለች። በውድድሩ ምርጥ ወጣት ተጫዋች ተብሎ ሲመረጥና ዋንጫውን ሲያነሳ በታሪክ በእግር ኳስ ትልልቅ መድረኮች ላይ ዋንጫ ያነሳ ትንሹ ተጫዋች በመሆን ክብረ ወሰኑን ሰባበረ። ብዙዎች ያማል ከሊዮ ሜሲ ጋር ያነጻጽሩታል። ሜሲ በልጅነቱ ያማልን ሲያጥበው የሚያሳይ ያ ዝነኛ ፎቶግራፍ የእግር ኳስ ንጉሥ ቅዱስ ዘይቱን የቀባው ይመስላል በማለት ብዙዎችን አስደምሟል። ያማል ግን እኔ ራሴን ታሪክ መጻፍ እፈልጋለሁ ይላል። ግራ እግሩ፣ ድሪብሊንግ ችሎታውና ጨዋታን የማንበብ ብቃቱ ለሚቀጥሉት 15 ዓመታት እግር ኳስን የሚገዛ ንጉሥ መወለዱን ያበስራል። ላሚን ያማል በትምህርት ቤት ደብተርና በእግር ኳስ ሜዳ መካከል ተመጣጥኖ የዓለምን እግር ኳስ በትንሽ ዕድሜው የለወጠ ድንቅ ኮከብ። እናንተስ ያማል የባሎን ዶር ሽልማትን የሚያሸንፍ ትንሽ ተጫዋች ይሆናል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ አጋሩን። የእግር ኳስን ድብቅ ታሪኮች የምንዳስስበት ዝግጅታችን ለዛሬው በዚህ አብቅቷል። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲዳረስ ሼር አድርጉ። ሜዳ ላይ ስቶሪን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሚቀጥለው ፕሮግራም በሌላ አስገራሚ ታሪክ እስክንገናኝ ድረስ ቸር ቆዩ።